ለ20 ደቂቃ በመናፈሻ ውስጥ በእግር ዞር ዞር ማለት በጤና ላይ የሚታይ ለውጥ እንደሚያመጣ ባለሙያዎች ይናገራሉ። በመናፈሻ ውስጥ ወይም በጫካ ውስጥ ከተንሸራሸሩ በኋላ መረጋጋት ከተሰማዎት ይህ በሀሳቦ የፈጠሩት አይደለም፣ ስነ ህይወት ነው። ከቤት ውጭ መሆን የጭንቀት ሆርሞንን በመቀነስ የደም ግፊትን ከማቃለል አልፎ ተርፎም የሆድ ዕቃ ጤናን በማሻሻል በሰውነቶ ውስጥ ሊታይ የሚችል ለውጥ ሊያመጣ ይችላል። እነዚህን ጥቅሞች ለማግኘት ለሰዓታት ጉዞ ማድረግ አያስፈልግም። የቀን የ20 ደቂቃውን ለዚህ ተግባር ቢያውሉ ለውጡን ያዩታል። ለዚህ በምሳ ሰዓት ወደ መናፈሻ ቦታ በመሄድ ለ20 ደቂቃ ያህል ዞር ዞር ማለት ሰውነቶንና አእምሮውን ሊጠቅም ይችላል። በተፈጥሮ መካከል በመሆን ጤናውን ለማሻሻል የሚረዱ 4 መንገዶች እነሆ። አንደኛ፣ ሳይታወቆ ዘና ይላሉ። አረንጓዴ ዛፎችን ሲመለከቱ የባህር ዛፍ ሽታና የሚንኮሻከሹ ቅጠሎች ወይም የወፎች ዝማሬ ሲሰሙ ይህ ንቁ የሆነውን የአእምሮ ሂደቶችን የሚቆጣጠረውን የአውቶኖሚክ ነርቭ ስርዓቶን ወዲያውኑ ምላሽ ይሰጣል። ይህ በአካባቢው በሚገኝ መናፈሻ ስፍራ ጉብኝት እያደረጉ ባሉበት ወቅት ሊከሰት ይችላል። በኦክስፎርድ ዩኒቨርሲቲ የብዝሃ ህይወት ፕሮፌሰር የሆኑት ባሮነስ ካቲ ዊሊስ እንደ የደም ግፊት መቀነስና የልብ ምት መለዋወጥ የመሳሰሉ በሰውነት ላይ ለውጦች እናያለን። ስለዚህ ልቦ ቀስ ብሎ ይመታል ማለት ነው ብለዋል። ወደ 20 ሺህ የሚጠጉ ሰዎችን ያሳተፈ አንድ የዩናይትድ ኪንግደም ጥናት እንደሚያመለክተው በየሳምንቱ ቢያንስ ለ120 ደቂቃዎች በአረንጓዴ ስፍራዎች ያሳለፉ ሰዎች ጥሩ ጤንነትና ከፍተኛ የስነ ልቦና ደህንነት በማሳየት እድላቸው ከፍተኛ ነው። በአረንጓዴ ስፍራ በተፈጥሮ ተከቦ ጊዜን ማሳለፍ የሚያስገኘው ጥቅም ላይ አሳማኝና በቂ ማስረጃ በመኖሩ የተነሳ አንዳንዶች አረንጓዴ አካባቢን ማሳለፍ እንደ መፍትሄ እየያዙ ነው። ይህ ማለት ሰዎች ከተፈጥሮ ጋር በማገናኘት አካላዊና አእምሯዊ ጤንነታቸው እንዲሻሻልና በደስታቸውና በደህንነታቸው ላይ አዎንታዊ ተጽዕኖ እንዲያመጣ ማድረግ ነው። ሁለተኛ፣ ሆርሞኖን ይጨምራል። በመዝናናት ሂደት ውስጥ የሰውነት ሆርሞኖ ስርዓት መሻሻል ያሳያል። ዊሊስ ከቤት ውጭ ጊዜ ማሳለፍ በጭንቀት ወይም ውጥረት ጊዜ የሚበዙ ሆርሞኖች የኮርቲሶል እና አድሬናሊን መጠን ሊቀንሳል ብለዋል። በሆቴል ክፍል ውስጥ ለ3 ቀናት ያህል ሂኖኪ ጃፓን ፓይፕረስ የሚገኝ ዘይት እየተነፈሱ የተቀመጡ ሰዎች በአድሬናሊን ሆርሞናቸው ላይ ትልቅ መሻሻል እና በተፈጥሮ በሽታን ለመከላከል የሚያግዙ ሴሎቻቸው ውስጥ ትልቅ ጭማሪ እንዳሳዩ አንድ ጥናት አረጋግጧል። በተፈጥሮ በሽታ የሚከላከሉ ሴሎች በሰውነት ውስጥ ቫይረሶችን የሚቋቋሙ ሴሎች ናቸው። የጥናቱ ተሳታፊዎች ከዛፉ የተወሰደን ሽታ ካሸተቱ ከ2 ሳምንታት በኋላ በሰውነታቸው ውስጥ የእነዚህን ሴሎች ቁጥር በከፍተኛ ቁጥር ጨምሯል። በመሰረቱ ተፈጥሮ ማረጋጋት የምትፈልገውን ታረጋጋለች እና ማጠናከር የሚያስፈልገውን ደግሞ ታጠናክራለች ሲሉ የኢሊኖይ ዩኒቨርሲቲ ፕሮፌሰር ሚንግ ኩኦ ለቢቢሲ ጠቅለል አድርገውታል። በመናፈሻዎች እና በጫካ ውስጥ የሳምንቱ የመጨረሻ ቀናትን ማሳለፍ በቫይረስ መከላከያ መንገዶች ላይ ትልቅ ተጽዕኖ አለው። እናም ከ1 ወር በኋላ እንኳን ከመሰረታዊ ደረጃ 24 በመቶ በላይ ሊሆን ይችላል። በእነዚህ ስፍራዎች ለአጭር ጊዜ የሚያሳልፉ ሰዎች ቢሆኑ ጥናቶች አነስተኛ ግን ቀጣይ የሆነ ተጽዕኖ መኖሩን ያሳያል ብለዋል። ሶስተኛ፣ ማሽተት ያለው ጠንካራ ጉልበት። ተፈጥሮን ማሽተት እንደ ማየትና እንደ መስማት ኃይለኛ ነው። የዛፎችና የአፈር ጠረን ከእጽዋት በሚለቀቁ ኦርጋኒክ ውህዶች የተሞላ እና ሲተነፍሷቸው አንዳንድ ሞለኪውሎች ወደ ደም ውስጥ ይገባሉ። ዊሊስ የጥድ ሽታን በ20 ሰከንድ ውስጥ መረጋጋት የሚያስገኝ ሲሆን ውጤቱ ለ10 ደቂቃ ያህል ይቆያል ሲሉ በመልካም አስረጅነት ይጠቅሱታል። ተፈጥሮ ዘና የምታደርግበት መንገድ በአእምሯችን ውስጥ እንዳለ ልናስብ እንችላለን። ነገር ግን ሌላ ጥናት እንዳመለከተው ከልዩ ሽታ ጋር ተያያዥነት ያለው ትዝታ የሌላቸው በጣም ጨቅላ ህጻናት እንኳን ባሉበት ክፍል ውስጥ የጥድ ጠረን ሲረጭ መረጋጋት ታይቶባቸዋል። አራተኛ፣ ወደ ሆድ ዕቃችን ጥሩ ባክቴሪያ እንዲገባ ያግዛል። አፈርን መልካት መልካም ባክቴሪያዎችን ሰውነታችን እንዲላመድ ይረዳል። አእምሮን ከማረጋጋት በተጨማሪ አፈር እና ተክሎች በጥሩ ባክቴሪያዎች የተሞሉ በመሆናቸው የማይክሮብ ስብስብን ከፍ ለማድረግ ይረዳሉ። ዊሊስ በፕሮባዮቲክስ ወይም በመጠጥ ከፍለን የምናገኛቸውን አይነት ጥሩ ባክቴሪያዎች ናቸው ሲሉ ይገልጿቸዋል።
ፕሮፌሰር ሚንግ ኩኦ እንደ ኢንፌክሽን ተጋላጭነትና የአእምሮ ጤና ባሉ ሁኔታዎች ላይ ያለውን ተጽዕኖ ያጠኑ ሲሆን የተወሰኑትን ወደ ውስጥ የመተንፈስ ስሜት ከፍ የማድረግ አቅም አለው ብለዋል። እንዲሁም በእጽዋት የሚለቀቁ ጸረ ተዋሲያን ኬሚካሎች ፊቶኖሳይድስ በሽታን ለመቋቋም ይረዳሉ። ዶክተር ክሪስ ቫን ቱሌከን እንደ ኢንፌክሽኑ ሳይንቲስት ሁሉ ተፈጥሮን እንደ አዎንታዊ አካባቢ ይመለከተዋል። የሰውነታችን በሽታን የመከላከል ስርዓት የሚኮረኮሩ ናቸው ሲሉ ይገልጹታል። ልጆቻቸውን በጫካ ውስጥ በቆሻሻ እንዲጫወቱ በማድረግ በመተንፈሻ አካል ስርዓታቸው ላይ እነዚህን መልካም ባክቴሪያዎች እንዲስቡ የሚያደርጉ የግል ልምዳቸውን ጠቅሰው ይናገራሉ። ተፈጥሮን ወደ ራስዎ ይጥሩ። በላፕቶፕ ስክሪኑ ላይ ተፈጥሮን የሚያሳይ ምስል ማድረግ ስሜትን ያረጋጋል። እያንዳንዱ ሰው ወደ ጫካ መሄድ አይችልም። መልካሙ ዜና የግድ መሄድ አያስፈልገውም ነው የሚለው። እንደ ዊሊስ አባባል በቤት ውስጥ ያለ ትንሽ ከተፈጥሮ ጋር ንክኪ እንኳን ለውጥ ያመጣል። እንደ ነጭ ወይም ቢጫ ጽጌረዳ አበባዎች ማየት በአንጎል እንቅስቃሴ ላይ ከፍተኛውን የመረጋጋት ስሜት ይፈጥራሉ። ወደ ማሽተት ሲመጣ ደግሞ እንደ ላቬንደር ያሉ ዘይቶች ቤት ውስጥ መንፋት፣ ማጨስ ዘና ለማለት ይረዳል። ይህ ሁሉ ካልተሳካ ግን የጫካ ፎቶ ሊረዳ ይችላል። ጥናቶች እንደሚያሳዩት የተፈጥሮን ምስሎች በላፕቶፕ ላይ መመልከት ወይም በቀላሉ አረንጓዴ ነገር መመልከት በተመሳሳይ የሚያረጋጋ የአእምሮ ሞገድ ለውጥ እንደሚያመጣና ጭንቀትን እንደሚቀንስ ያሳያል። ፕሮፌሰር ሚንግ ኩኦ እያንዳንዱ ትንሽ ነገር የሚረዳ ይመስላል ብለዋል።